ታሪክ አስባችሁ ታውቃላችሁ? መርከቡ፣ ጎርፉ ጠለቅ ያለ ትርጉም ቢኖረውስ? የመጽሐፍ ቅዱስ ዋና ሀሳብ ጌታ ኢየሱስ ስለሆነ ስለ ኢየሱስ የሚናገረው ነገር ቢኖርስ ብላችሁ አልገመታችሁም? ዓለምን በመርከቡ ስላዳነው ሰው ስለ ጥፋት ውሃውና ስለ ሰራው መርከብ እንደሰማችሁ አልጠራጠርም። የኖህ ታሪክ ይህን ብቻ ለመናገር የፈለገ አይመስለኝም። ሊመጣ ላለው ነገር ትንቢትም ጭምር እንጂ። እንዲህም በመሆኑ የኖህን ታሪክ በሌላ ረዳድ እንድትረዱት ስለሚረዳችሁ ይህን ቪዲዮ ሳትጨርሱ እንዳትነሱ። ታሪኩ እንዲህ ነው። ኖህ የሰው ልጅ ጨለማ የሆኑ ዘመናትን ካሳለፈባቸው ጊዜያት በአንድ ወቅት የተነሳ ሰው ነበር። ዓለሙ በክፋትና በኃጢአት ተጨማልቆ ነበር። የሰው ልጅ የእግዚአብሔርን ፍቃድ ረስቶ የራሱን ፍቃድ ብቻ እያደረገ የኖረበት ዘመን። ዘፍጥረት 6:5 ላይ እግዚአብሔር የሰው የልቡ ሐሳብ ምኞቱም ሁሉ ፈጽሞ ክፉ እንደነበር አየ ተብሎ የተነገረበት ጊዜ። አሰባችሁት? ሁሉም ሐሳብ ክፋት ነበር። በዚህ ሁሉ ትርምስ መሃል አንድ ሰው ተነሳ፣ ኖህ። በመጽሐፍ ቅዱስ ኖህ በእግዚአብሔር ፊት ሞገስና ጸጋን አገኘ ተብሎለታል። ይህ በጣም ትልቅ ነገር ነው። ጸጋ በአዲስ ኪዳን በክርስቶስ እንደተገኘ በተደጋጋሚ የተነገረለት ቃል። እግዚአብሔር ኖህን መርከብ ስራ አለው። እርሱና ቤተሰቡ ከእንስሳትም ከጥፋት የሚድኑ ጥንድ ጥንዶችን እንዲያኖርበት። ይህ ትልቅ መርከብ ምሳሌ ነው። መርከቡ መዳኛ ነበር፣ ከፍርድ ማምለጫ። ወደ መርከብ የገቡ ሁሉ ድነዋል። ከመርከብ ውጭ የነበሩ ሁሉ ደግሞ ጠፍተዋል። ዮሐንስ 10 ላይ እኔ የበጎች በር ነኝ ብሏል ጌታችን። መርከቧ አንድ ብቻ በር ነበራት። ጌታ ኢየሱስም ወደ አብ የሚወስድ አንድ ብቻ መንገድ እንዳለ ነግሮናል፣ እርሱ ብቻ። እግዚአብሔር በክርስቶስ ብቻ ለሚገኘው መዳን ምሳሌውን አስቀምጦ ነበር። አሁን ደግሞ ስለ ጎርፉ እናውራ። ጎርፉ በአጋጣሚ የመጣ አልነበረም፣ በኃጢአት የተነሳ ከእግዚአብሔር ፍርድ የመጣ እንጂ። ውሃው በኃጢአት የቆሸሸችውን ዓለም አጥቦ ለአዲስ ጅማሬ አዘጋጃት። ይህም በአዲስ ሕይወት ከጌታ ጋር ዳግም ለመኖር ለሚያጥበን ለጥምቀት ምሳሌው ነው። በአንደኛ ጴጥሮስ 3:20 ላይ ቅዱስ ጴጥሮስ ይህንን በራሱ ቃል ነግሮናል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። አሁን ደግሞ ጊዜ እናስተውለው። መጽሐፍ 40 ቀንና 40 ሌሊት እንደዘነበ ይነግረናል። ዝናቡ ካበቃም በኋላ ኖህና ቤተሰቡ ወደ አዲስቷ ዓለም ወጡ። 40 ቁጥር እግዚአብሔር አዲስ ነገርን በሚያዘጋጁባቸው በመጽሐፍ ቅዱስ ክፍሎች ውስጥ ሁሉ ተጠቅሶ እናገኘዋለን። ጌታ ኢየሱስ አገልግሎቱን ከመጀመሩ በፊት ለ40 ቀን ያህል ጾመ። እስራኤል የተስፋይቱን ምድር ከመውረሳቸው በፊት 40 ዓመት ተጓዙ። ሁሉም ቦታ 40 እንደ መሸጋገሪያ ተቀምጧል። በኖህም ታሪክ 40 ቀን ስለ ዝናቡ ብቻ ሳይሆን ስለ አዲስ ጅማሬ የተጠቀሰ ነው ማለት እንችላለን። ስለ ዳግም ልደት፣ ስለ ዳግም መታደስ። ታሪኩ የበለጠ ደስ እያለ የሚመጣው ደግሞ ጌታ ኖህን መርከቡን በቅጥራን ለብጠው ሲለው ነው። ቅጥራን ከዛፍ የሚወጣ የሚያጣብቅና ውሃን የማያስገባ ነገር ነው። በዕብራይስጥ ኮፐር ይባላል። ስርወ ቃሉ ስርየት ተብሎ ይተረጎማል። ኖህና ቤተሰቡ ውሃ እንዳይነካቸው ቅጥራኑ ጠበቃቸው። እኛም ፍርድ እንዳይነካን በክርስቶስ በኩል ያገኘነው ስርየት ይከልለናል። ሌላው ማስተዋል ያለብን ነገር ደግሞ ጎርፉ ዓለምን አነጻ እንጂ የሰውን ልብ አላነጻም። ምክንያቱም ውሃው ከደረቀ በኋላም ኃጢአት አንሰራርቷል። ኖህ ተሳስቶ ዳግም በማጥፋቱ የሰው ልጅ ዳግመኛ ወድቋል። መርከቡ ከጎርፉ ስጋቸውን አዳነው እንጂ ነፍሳቸውን አላዳነውም። ኢየሱስ ግን ይህን አድርጎልናል። በዘፍጥረት 8 ላይ ጎርፉ ከቆመ በኋላ ኖህ መሠዊያን በእግዚአብሔር ፊት ሰርቶ እንደሰዋ እግዚአብሔርንም ደስ እንዳሰኘው እናያለን። የእግዚአብሔርን ፊት ለአንዴና ለመጨረሻ ጊዜ ያስደሰተ እውነተኛ መስዋዕት ክርስቶስ ሆኖ ተገኘ። በተለያየ ቀለም ያሸበረቀው ቀስተ ደመና ለእግዚአብሔር ምሕረትና ጸጋ
በኢየሱስ በኩል ለሚፈጸመው ቃል ኪዳኑ ምስክር ሆኖ ቆሟል። በስተመጨረሻም ታሪኩን ወደ ራሳችን ስናመጣው ሕይወት አንዳንዴ የምታሰጥም ትመስላለች። በዚህ ጊዜ ግን ኖኅን በማዕበል መሃል ያሳለፈ አምላክ የእናንተንም ሕይወት እንደሚቆጣጠር አስታውሱ። ፍጹማን መሆን አይጠበቅብንም፣ ደፍረን በበሩ መግባት ብቻ እንጂ። የኖኅ መርከብ ለፍጹማን ሳይሆን የመዳን ፍላጎት ለነበራቸው ነበር የተሰራው። ይህ ቪዲዮ የኖኅን ታሪክ ትንሽ ለየት ባለ መልኩ እንድትመለከቱት ከረዳችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ ስለ ሙሴ እናወራለን። ወስብሐት ለእግዚአብሔር።